ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የመጀመሪያ የሆነውን አይ ቲንክ ይሄኛው በመጀመሪያ ደረጃ ይመስለኛል ለማንበብና ለመጻፍ የተዘጋጀ መጽሐፍ ነው። ሙሉ ቲዩቶሪያል አዘጋጅቼላችኋለሁ ማለት ነው። ብዙውን ጊዜ አማርኛ ለማንበብና ለመጻፍ ስንፈልግ ወይም ደግሞ ምንማር ሰዎች አለንና ለማንበብና ለመጻፍ ብቻ አይደለም አብዛኛው የተዘጋጀ መደበኛ የሆነ የመደበኛ በመደበኛ ትምህርት ስርዓት የተዘጋጀ ነው እንጂ ይሄ እንደምናውቀው በመጽሐፍ ደረጃ በመደበኛ ትምህርት ይዘት ያለው እንጂ እንደዚህ አይነት ይዘት ያለው ወይም ደግሞ ለማንበብና ለመጻፍ ተብሎ የተዘጋጀ መጽሐፍ የለምና ይሄኛውን አይ ቲንክ ለመጀመሪያ ጊዜ ይመስለኛል እኔ ለማንበብና ለመጻፍ እንዲሆናችሁ ማለት ነው ወይም ደግሞ ማንበብና መጻፍ የምትፈልጉ እንድትማሩበት ያዘጋጀሁት መጽሐፍ ነው ማለት ነው። ይሄን ሙሉ ቲዩቶሪያል እሰራላችኋለሁ ይሄን ሙሉ መጽሐፉ ማለት ነው። ይሄ ወደ 40 ገጽ ያለው ነው። ይሄኛውን ከሰራችሁ ማለት ይሄኛውን ከጨረሳችሁ አይ ቲንክ በጣም በብዙ ደረጃ ያሻሽላችኋል ወይም ደግሞ መጻፍና ማንበብ ለምትፈልጉ አብዛኛውን ክፍል ይሸፍናል ማለት ነው። ወይም ደግሞ ይሄን ከጨረሳችሁ ኦልሞስት ጨርሳችኋል እንደማለት ይቆጠራል ማለት ነው። እና ይሄኛውን የተዘጋጀውን መጽሐፍ እኔ በራሴ ያዘጋጀሁትን ደግሞ ሙሉ ቲዩቶሪያል ሰራላችኋለሁ ማለት ነው። ሰርቼላችኋለሁ። በስርዓት ወይም ደግሞ በጥሞና ተከታተሉ ታተርፋላችሁ። ይሄኛውን በትክክል ከጨረሳችሁ እርግጠኛ ነኝ አብዛኛውን ችግሮቻችሁን ወይም ደግሞ ጅምር ላይ ያላችሁ እሱን ይቀርፍላችኋል ማለት ነው። ይሄ አማርኛ ወይም ለጀማሪዎች በቀላሉ ማንበብና መጻፍ እንዲችሉ የተዘጋጀ ነው ይላል እዚህ ላይ ወይም ደግሞ ፔጁ ላይ እንደምታዩት ማለት ነው። እና እኛውን እኔ እያዘጋጀሁላችሁ እንዲሁም ደግሞ ኦንላይን መማር ለምትፈልጉም እዚህ ጋር ኮንታክት ማድረግ ትችላላችሁ ማለት ነው። እዚህ ጋር ስልክ ቁጥር ተቀምጦላችኋል እና አሁን እዚህ ጋር ስናየው የመጀመሪያ ሳምንት ይላል ወይም ደግሞ የመጀመሪያ ክፍል የአማርኛ የመጀመሪያ ሳምንት ማለት ነው። እዚህ ጋር እንደምታዩት ይሄ የመጀመሪያ ሳምንት ነው የሚለው እና የመጀመሪያ ሳምንት ደግሞ ክፍል 1 ወይም ደግሞ ክፍል 1 ሆሄያትን መለየት ነው የሚለው ወይም ደግሞ የአማርኛ ሆሄያትን መለየት ነው ማለት ነው። እና ከዚህ ነው የምንጀምረው ማለት ነው። አማርኛ እንግዲህ ሆሄያትን ከመለየት ይጀምራል ማለት ነው። እና በአጠቃላይ አማርኛ ስንት ፊደል ነው ያለው? በአማርኛ በመደበኛ የፊደል ገበታ አማርኛ 33 ፊደል ነው ያለው እና እነዚያን አሁን ወደታች ቤተሰቡን ሳይሆን 33 ቤተሰብ ነው ያለ። ከዚያ ውስጥ ዛሬ 33ቱን የመጀመሪያ ክፍሎች እናያለን። ስለዚህ ይሄን በክፍል ስንከፋፍለው ወደ 7 ክፍል ይወጣዋል ማለት ነው። ስለዚህ አሁን የኛው እንደምታዩት ይሄ ክፍል 1 ሆሄያትን መለየት ይላል ወይም ደግሞ የመጀመሪያው ክፍል ማለት ነው። ስለዚህ ይሄን አብረን ተከታተሉ ወይም ደግሞ እያንዳንዱን አብረን እናያለን ማለት ነው። እሺ አንደኛ ሀ 2 ለ 3 ሐመርኋ 4 መ 5 ሰ 6 ረ 7 ሰ 8 ሸ 9 ቀ 10 በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ይሆናል ማለት ነው። አንዴ አብራችሁ ተከታተሉ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ
ገ ጠ ጨ ጰ ጸ ጸ ፈ ፐ ይሆናል ማለት ነው። አሁን እዚህ ጋር አብረን እንደቆጠርነው ወይም ደግሞ ከተከታተላችሁ እዚህ ጋር ተመሳሳይ ድምጽ ያላቸውን ፊደሎች እየጠራሁ ነበረ። ይሄ ማለት ተመሳሳይ ድምጽ ኖሯቸው ነገር ግን ሲጻፉ በተለያየ ቅርጽ ያላቸው አሉ። አሁን እዚህ ጋር ሀ እንደገና ሐመርኋ እዚህ ጋር ሶስተኛው እንደገና ደግሞ 13ኛዋም ሀ ተመሳሳይ ድምጽ ነው ያላቸው ነገር ግን ሲጻፉ የተለያዩ ናቸው። እነዚህን ቀስ እያልንም ወደታች እናያቸዋለን ማለት ነው። እና ይሄን ይመስላል ማለት ነው። የመጀመሪያው ክፍል ይሄን ይመስላል። አሁን ደግሞ ምን ያህል እንደተከታተላችሁ ራሳችሁን ለመፈተሽ ከዚህ አሁን ካያችሁት ከክፍል 1 ማለት ነው ከሙሉ ከዚህኛው ሙሉ ከሀ አንስተን እስከ ፐ ድረስ ካየነው ፊደል ቃል እየመሰረትን አንድ ባንድ እናያለን ማለት ነው። እሺ ወደዚህ ወደ ቃሉ ስንመጣ እነዚህ የመጀመሪያ አሁን እዚህ ጋር አስታውሱ እነዚህን አሁን አብረን ነው የቆጠርናቸው ማለት ነው። የመጀመሪያ እዚህ ጋር የሚለው የመጀመሪያ ፊደል ቃል መመስረት በመጀመሪያ ፊደሎች ያ ማለት አሁን ባየናቸው ማለት ነው። እዚህ ጋር ይችን ማን ነበር ያልን? እዚህ ጋር አስታውሱ እነዚህን አይተናል። ስለዚህ እችኛቱን አስታውሳችሁ ሐመርኋ ብለን ያልናት ማለት ነው። ይቺ ደግሞ ይችን ካስታውሳችሁ ይችን ጨ እናያለን ማለት ነው። ይችን ደግሞ አስታውሱ ይችን ማን እናያለን? ቸ ብለናል ወይም ደግሞ ቸ ብለን አንበናል ማለት ነው ፊደሏን። ይችን ደግሞ አስታውሱ ይች ደግሞ ማን ትሆናለች? ዠ ብለን ያየናት ማለት ነው። ይሄኛው ዠ ይሆናል ማለት ነው። ይሄን ደግሞ ማን ነበር ብለን ያጠና ነው? ይሄኛውን አስታውሱ ይችኛዋን ማን ነው ያልነ? ኘ ብለናል። ይችኛቱን ኘ ብለን ነው ያጠናናት ማለት ነው። እቺ ደግሞ የመጨረሻዋ ማን ትሆናለች? ፐ ነች ማለት ነው። እቺ መጨረሻ ላይ 33 ከ33ኛዋ እቺ ፐ ትሆናለች ማለት ነው። ወይም ደግሞ ፐ ብለን ያጠናነው። አሁን እነዚህ ብቻ ሳይሆኑ አሁን ደግሞ ቃል እንመሰርታለን። እነዚህ ፊደሎች ናቸው ማለት ነው። አሁን ደግሞ ከነዚህ በመቀጠል ልክ በእነዚህ መሰረት ቃሎች አሉ እነሱን አብረን እንቆጥራለን ወይም ደግሞ እናጠናለን ማለት ነው። ይሄ እንደዚህ ሆኖ ምናልባት መጀመሪያ የጀማሪዎች ካላችሁ እንደዚህ ተደርድሮ ስታዩት በጣም ከባድ ነገር እንዳይመስላችሁ። አሁን እነዚህን ሙሉ አሁን ያጠናነው ማለት ነው ከ1 እስከ 33 ያጠናናቸው የመጀመሪያ ክፍሎች ናቸው። ምንም የሚከብድ ነገር ያለው። እሺ እንደገና ካስቸገራችሁ ዞር በሉና በስትክክል አይታችሁት ነው። አሁን እዚህ ጋር አብረን እያንዳንዱ ምን እንደሚል እናጠናለን ማለት ነው። እሺ እዚህ ጋር እቺኛይቱ ማነች? መ የመጀመሪያዋ መከረ መከረ ይሆናል ማለት ነው። ይሄኛው መከረ ይሆናል ማለት ምንም አይተናል ከንም አይተናል ረንም አይተናል። ስለዚህ መከረ ይሆናል ማለት እዚህ ጋር ስንመጣ መለሰ ይሆናል ማለት ነው። መለሰ። እሺ ወደዚህ ስንመጣ ሰከረ ይሆናል ማለት ነው። ሰከረ። እዚህ ጋር ስንመጣ ረከሰ ረከሰ ይሆናል ማለት ነው። እሺ ቀጣይ ከበረ ከበረ ይሆናል ማለት ነው። ከበረ። ቀጣይ ለመነ ይሆናል ማለት ስለዚህ ለመነ ብለን አነበብን ማለት ነው። ቀጣይ ነገረ ይሆናል ማለት ነው። እሺ ቀጣዩ ስንመጣ ቀናት የመጀመሪያዋ። ቀጣይ ረበ ምን ይሆናል ሲነበብ? ቀረበ ይሆናል ማለት ነው። እዚህ ጋር ቅድም እንዳልኋችሁ አሁን እዚህ ጋር ትኩረት የምታረጉት እዚህ ጋር ያመጣውላችሁ እንድታነቡት አይደለም። ምናልባት ይሄ መጀመሪያ ጀማሪዎች ካላችሁ እንድታነቡት አይደለም። ዋና ትኩረታችሁ እዚህ ጋር መሆን የሚገባው ፊደሉን መለየት ነው። አሁን እዚህ ጋር እንደዚህ ሲሆን እርግጠኛ ነኝ ምናልባት ጀማሪዎች ከሆናችሁ በጣም ከባድ መስሎ ነው የሚታያችሁ። ምክንያቱም ይሄኛው ትልቅ በጣም ፊደል የተጨማመረ ወይም ደግሞ በዛ ያለ ከ3 እና 4 ፊደል ስለሆነ በአንድ ላይ
የሚነበብ አይመስላችሁም። ስለዚህ ትኩረታችሁ ምን ይሆን መለየቱ ላይ አርጉት ማለት ነው እዚህ ጋር እንጂ ጀማሪዎች ከሆናችሁ ይሄን እንድታነቡት አይደለም ማለት ነው። ትኩረታችሁን ፊደሉ መለየቱ ላይ ይሁን። እሺ ቀጣዩን ስናይ ዘመረ እቺ የመጀመሪያዋ ዘመረ ዘመረ ይሆናል ማለት ነው። እዚህ ጋር መጨረሻ እዚህ ጋር ፈነች እዚህ ጋር ምናልባት ካልታየቻችሁ ፈጸመ 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 ይሆናል ማለት ነው። ፈጸመ ፈጸመ። እሺ ወደዚህ ስንመጣ እቺ መጀመሪያዋ ተመቸ ተመቸ ይሆናል ማለት ነው። ተመቸ 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 ይሆናል ማለት ነው። ቀጣይ ደገመ 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 ይሆናል ማለት ነው። ቀጣይ ዘፈነ 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 ይሆናል ማለት ነው። እሺ ወደ ቀጣይ ስንመጣ የመጀመሪያው ሸቀለ 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 ይሆናል ማለት ነው። ቀጣይ ቀለበ 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 ይሆናል ማለት ነው። የመጀመሪያው ቀለበ 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 አጠበ አጠበ የመጀመሪያዋ አጠበ አጠበ ይሆናል ማለት ነው። ወደ ቀጣይ ስንመጣ አበጠ የመጀመሪያዋ ቀጣይ በጠ አበጠ አበጠ ይሆናል ማለት ነው። እሺ ወደ ቀጣይ ስንመጣ ረዘመ የመጀመሪያዋ ረነች ቀጣይ ዘመ ረዘመ ረዘመ ይሆናል ማለት ነው። ቀጣይ አጠረ 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 ይሆናል ማለት ነው። ቀጣይ ጀገነ 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 ይሆናል ማለት ነው። ቀጣዩን ስንመጣ ገነዘ ገ የመጀመሪያዋ ነዘ ገነዘ ይመጣል ማለት ነው። እሺ ወደ ቀጣይ ስንመጣ ምንድነው እቺ ተቸገረ 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 ይመጣል ማለት ነው። ቀጣዩ ማን ነው ተሸበረ 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 ይሆናል ማለት ነው። ቀጣዩ ስንመጣ ዘፈዘፈ 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 ይመጣል ማለት ነው። ዘፈዘፈ ዘፈዘፈ። ቀጣዩ ጨፈጨፈ 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 ይሆናል ማለት ነው። እሺ ወደ ቀጣዩ ስንሄድ ቸበቸበ 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 ይሆናል ማለት ነው። እሺ ወደ ቀጣዩ ደግሞ ስንመጣ በረበረ በረበረ። አሁን እዚህ ጋር እያያችሁት ከሆነ ተደጋጋሚ እየተጻፈ ስለሆነ አሁን ይከብዳችኋል ብዬ ተስፋ አላረግም። እየቀለላችሁ ነው የሚመጣው ማለት ነው። አሁን እዚህ ጋር ድግግሞች ነው። አሁን እዚህ ጋር ካያችሁት ከጀምረን እየደጋገምነው የመጣነው ፊደል ስላለ አሁን ድግግሞች ነው የሚሆነው ማለት ነው። ቀጣይ ስንመጣ ሸረ 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 ሸረሸረ ይሆናል ማለት ነው። ቀጣዩ አከመ 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 ይሆናል ማለት ነው። ቀጣዩ ማን ነው ደኸየ ይቺ ከነች ይቺ ደ ይቺኛቱ የ ስለዚህ ደኸየ ደኸየ ይሆናል ማለት ነው። ወደ ቀጣይ ስንመጣ ሰረቀ 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 ይሆናል ማለት ነው። ቀጣዩን ስንመጣ መረዘ መረዘ ይሆናል ማለት ነው። ስለዚህ በአጠቃላይ መረዘ ይሆናል ማለት ነው። እስቲ አሁን ደግሞ ያነበብነውን ይሄን በስነ ስርዓት እያንዳንዱ ፊደል ቆጥረን ነው አሁን ያነበብነው። ፈጠን ብለን ደግሞ እስኪ እናንበው። እሺ ከመጀመሪያው ስንጀምር እና ተመለሱና ለማመሳከሪያም ይሆናችኋል ማለት ነው። እሺ የመጀመሪያው መከረ መከረ መለሰ መለሰ ሰከረ ሰከረ ረከሰ ረከሰ ከበረ ከበረ ለመነ ለመነ ነገረ ነገረ ቀረበ
ቀረበ። ዘመረ ዘመረ። ፈጸመ ፈጸመ ይሆናል ማለት ነው። እሺ ወደዚህኛው ስንመጣ ተመቸ ተመቸ። ደገመ ደገመ። ቀጣይ ዘፈነ ዘፈነ ይሆናል ማለት ነው። ቀጣዩን ስንመጣ ሸቀለ ሸቀለ ይሆናል እዚህ ጋር። ቀጣይ ስንመጣ እዚህ ጋር ቀለበ ቀለበ ይሆናል። እሺ ወደዚህ ስንመጣ አጠበ አጠበ አጠበ። ቀጣይ አበጠ 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 ይሆናል ማለት ነው። ቀጣይ ስንመጣ ረዘመ 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 ረዘመ። ቀጣይ አጠረ አጠረ። ጀገነ ጀገነ ጀገነ። እዚህ ጋር ስንመጣ ገነዘ 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 ይሆናል ማለት ነው። ወደዚህ ስንመጣ ተቸገረ 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 ይሆናል ማለት ነው። እዚህ ጋር ስንመጣ ተሸበረ 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 ይሆናል ማለት ነው። እዚህ ጋር ስንመጣ ዘፈዘፈ 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 ይሆናል ማለት ነው። ወደ ቀጣይ ጨፈጨፈ ጨፈጨፈ ይሆናል ማለት ነው። ቀጣይ ቸበቸበ 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 ይሆናል ማለት ነው። ወደ ቀጣይ ስንመጣ በረበረ 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 ይሆናል ማለት ነው። ቀጣዩ ስንመጣ ሸረሸረ ሸረሸረ ይሆናል ማለት ነው። ቀጣይ አከመ 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 ይሆናል ማለት ነው። ቀጣዩ ደኸየ 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 ይሆናል ማለት ነው። ወደ ቀጣይ ስንመጣ ሰረቀ ይሆናል ማለት ነው። ሰረቀ ሰረቀ። የመጨረሻው መረዘ መረዘ ይሆናል ማለት ነው። መረዘ መረዘ። ክፍል አንድ እንግዲህ ይህን ይመስላል ማለት ነው። ክፍል አንድ ቅድም የመጀመሪያውን ፊደሎችን እያንዳንዱ ከመለየት ጀምሮ እስከ ቃል መመስረት ድረስ ወይም ደግሞ በአጠቃላይ ልንለይ እስከምንችለው ድረስ አይተናል ማለት ነው። የመጀመሪያውን ክፍል አጠናቀናል። ግልጽ ያልሆነላችሁ ካላችሁ ዞር ብላችሁ የመጀመሪያውን ቸክ እያደረጋችሁ ማየት ትችላላችሁ ማለት ነው። ቀጣይ ደግሞ ወደ የት እንሄዳለን? ክፍል ሁለት እንሄዳለን ማለት ነው። ክፍል ሁለት ወይም ደግሞ ሁለተኛው ከፊደላት ከሰባቱ ውስጥ ወደ ሁለተኛው እንሄዳለን ማለት ነው። እሺ እዚህ ጋር እንደምታዩት ክፍል ሁለት እዚህ ጋር ይላል። ክፍል ሁለት ወይም ደግሞ የሁለተኛው ክፍል ነው እዚህ ጋር ያለው ማለት ነው። አሁን ደግሞ ከክፍል አንድ ከሀ እስከ ፐ ድረስ እናያለን። አሁን ደግሞ ከሁ እስከ ፑ ድረስ እናያለን ማለት ነው። ተከታተሉ፣ አብረን እንቆጥራለን ማለት ነው። እሺ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ ቹ ሁ ኑ ኙ ኡ ኩ ሁ ው ኡ ዙ ዡ ዩ ዱ ጁ ጉ ጡ ጩ ጱ ጹ ጹ ፉ ፑ ይሆናል ማለት ነው። ከሁ እስከ ፑ ድረስ ያለው እንግዲህ ፊደሎች እነዚህን ይመስላሉ ማለት ነው። ከሁ እስከ ፑ ያሉት እነዚህን ይመስላሉ ማለት ነው። አንዴ ፈጠን ብዬ ልድገምላችሁ፣ ተከታተሉ ማለት ነው። ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ ቹ ሁ ኑ ኙ ኡ ኩ ሁ ው ኡ ዙ ዡ ዩ ዱ ጁ ጉ ጡ ጩ ጡ ጹ ጹ
ጹ ፉ ፑ ይመጣል ማለት ነው። ስለዚህ ክፍል ሁለት ያለው ፊደሎች እነዚህን ይመስላሉ ማለት ነው። እያንዳንዱ ፊደል አየን። አሁን ደግሞ ከዚህ ውስጥ ሳንወጣ ለመለየት ምን ያህል ወይም ደግሞ ምን ያህል ተረድታችኋል ለማለት እዚህ ጋር ደግሞ የተመሰረቱ ቃሎች አሉ። በእነዚህ አሁን ከቃሉ ዋና ትኩረታችን ፊደሉን መለየት ይሆናል። እንዲሁም ደግሞ ከቻልን ደግሞ በስትክክል ካልን ደግሞ ቃሉን እናነባለን። እንዲሁም ደግሞ ካልቻልን ፊደሉን እንለይበታለን ማለት ነው። እዚህ ጋር እንደምትመለከቱ ምንድነው የሚለን በመጀመሪያና በሁለተኛ ፊደል ቃል መመስረት ነው የሚለው። እንግዲህ ክፍል 1ን ጨርሰናል ብለናል። ስለዚህ የመጀመሪያውንም ለማስታወስ ይረዳናል ማለት ነው። እንዲሁም አሪፍ ሆነ ማለት ነው። እያንዳንዱ ጋር ከምንገደብ ከበፊቱ ክፍል 1ን አይታችኋል። አሁን ደግሞ ክፍል 2 ላይ በአጠቃላይ ማለት ነው ከክፍል 1 እና ከክፍል 2 የተውጣጡ ናቸው። እነዚህን እናያለን ማለት ነው። አሁን እዚህ ጋር እንደምታዩት መ አለ። መ ከዛሬው ሳይሆን ከባለፈው ክፍል ስላወቃችሁት ማለት ነው። መቼም ክፍል 1ን ሳታነቡ ክፍል 2ን ስለማታዩ ማለት ነው። ስለዚህ መጡ እቺኛቱ ከዛሬዋ። ስለዚህ በአጠቃላይ መጡ ይሆናል ማለት ነው። እሺ እዚህ ጋር ደግሞ ስንመጣ በቀሉ ይሆናል ማለት ነው። እሺ እዚህ ጋር ደግሞ ስንመጣ ከሱ ከመጀመሪያው ክፍል ሱ ደግሞ ከዛሬው ክፍል። ስለዚህ ከሱ ይሆናል ማለት ነው። ከሱ። እሺ እዚህ ጋር ደግሞ ስንመጣ ተቹ ከባለፈውም ከዛሬውም ማለት። እሺ እዚህ ጋር ስንመጣ ዘፈኑ ይሆናል ማለት ነው። ከባለፈውም ከዛሬውም የተውጣጡ ከዛሬው ዘናፈ ከባለፈው ክፍል ማለት። ስለዚህ ዘፈኑ ይሆናል ማለት። እሺ ወደዚህ ደግሞ ስንመጣ ገመቹ ይሆናል ማለት። እሺ ወደዚህ ደግሞ ስንመጣ ዘመሩ ይሆናል ማለት። እሺ እዚህ ጋር ደግሞ ስንመጣ ጠጡ። ስለዚህ ጠጡ የሚለውን ቃል አነበብን ማለት ነው። እዚህ ጋር ትኩረት የምታደርጉ እያንዳንዱን ፊደል አወቅን ማለት አነበብንም እንደማለት ነው በተዘዋዋሪ። ይህን ስናነብ ማንበብ አንዴ ወይም ደግሞ ልክ የምናነብበት መንገድ ከገባን ሙሉ ቀላል ነው ማለት ነው። እያንዳንዱን ፊደል ማወቅ ነው የሚጠበቅብን። ማንበብ ያን ያህል ከባድ ነገር አይደለም። አሁን እዚህ ጋር እያንዳንዱን ካወቃችሁት ማንበቡ ያን ያህል ስለማይከብዳችሁ ማለት ነው። እሺ ይሄ ብቻ አይበቃንም። ከዛሬው እንቀጥላለን። እሺ እዚህ ጋርም እንደምታዩት ሌላ ቃል አለ። እቺ በነጭ የመጀመሪያዋ፣ እቺ ደግሞ ሉ አለች ሁለተኛዋ። በአጠቃላይ በሉ ይሆናል ማለት ነው። ወይም ደግሞ በሉ የሚል ቃል አነበብን ማለት ነው። እሺ ወደዚህ ደግሞ ስንመጣ እያንዳንዱ ማለት ነው። እሺ እዚህ ጋር መጡ የሚል ቃል አለ። ስለዚህ እቺ እቺቱ መጡ የሚለውን አነበብን ማለት ነው። ቀጣይ ጠጡ ይሆናል ማለት ነው። ስለዚህ ጠጡ። እሺ ቀጣይ የመጀመሪያዋ ቀጣይ ረሱ ይሆናል ማለት ነው። እሺ ወደዚህ ስንመጣ በሉ። ስለዚህ በሉ ይሆናል ማለት ነው። እሺ ወደዚህ ስንመጣ ዘፈኑ ይሆናል ማለት ነው። እሺ ወደዚህ ደግሞ ስንመጣ ቀመሩ ይሆናል ማለት ነው። ቀመሩ ይሆናል ማለት ነው። እሺ ወደዚህኛው ስንመጣ ተቹ ይሆናል ማለት ነው። ወይም ደግሞ ተቸ ከሚለው የመጣ ነው። ተቹ ይሆናል ማለት ነው። እሺ ቀጣይ ከሱ የመጀመሪያዋ ቀጣይ ከሱ ይሆናል ማለት ነው። እሺ ወደዚህኛው ደግሞ ስንመጣ በቀሉ የሚል ቃል ይሰጠናል። ወይም ደግሞ በቀሉ ይሆናል ማለት ነው። በቀና ሉን በአንድ ላይ ስናነብ ማለት ነው። እሺ ወደዚህኛው ስንመጣ ዘመሩ ይህን ከአሁን በፊት አይተነዋል። ዘመሩ ይሆናል። ወይም ደግሞ ይሄኛውንም ዘፈኑ ብለን ያነበብነው ዘፈኑ ይሆናል ማለት ነው።
እሺ ወደዚህ ስንመጣ ገመቹ ገመቹ ይሄንም ስላየ ነው ማለት ነው። እሺ ቀጣይ አለሙ 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 ይሄ የሰው ስም ይሆናል ወይም ደግሞ አለሙ ልማት አለሙም ሊሆን ይችላል ማለት ነው። ስለዚህ አለሙ 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 ይሆናል ማለት ነው። እሺ ቀጣይ አጠፉ አጠፉ ወይም አጠፉ አጠፉም ይሆናል አጠፉ አጠፉ ተብሎ ይነበባል ማለት ነው። እሺ ቀጣይ ወቀሱ 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 ይሆናል ማለት ነው። እሺ ወደዚህኛው ስንመጣ ፈዘዙ ፈዘዙ ስለዚህ ፈዘዙ ይሆናል ማለት ነው። ወደዚህኛው ደግሞ ስንመጣ ሸጡ 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 ይሆናል ማለት ነው። እሺ ወቀሱ 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 ይሆናል ማለት ነው። ወደዚህ ስንመጣ ተጸጸቱ 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 ይሆናል ማለት ነው። እሺ ወደዚህኛው ስንመጣ አከሙ 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 ይሆናል ማለት ነው። እሺ ወደዚህኛው ስንመጣ ቀወሱ 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 ይሆናል ማለት ነው። እሺ ወደዚህኛው አገኙ 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 ይሆናል ማለት ነው። አገኙ እሺ የመጨረሻው ሁሉ 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 ይመጣል ማለት ነው። እሺ እዚህ ላይ እንግዲህ እያንዳንዱን በዚህ መልክ አንበናል ማለት ነው። ከክፍል 1 እና ከክፍል 2 የተውጣጡ ናቸው። በዚህ መልኩ አንበናል። ያልገባችሁ ወይም ደግሞ አዲስ የሆነባችሁ ካለ ተመለሱና ያየነው ስለሆነ አዲስ ነገር ምንም የለም። አሁን እዚህ ጋር ክፍል 1 እና ከክፍል 2 ውጭ የተጻፈ ፊደል ራሱ ስለሌለ ተመለሱና ቸክ ማድረግ ትችላላችሁ ማለት ነው። ይሄ ከገባችሁ ክፍል 3ን ቀጥሉ። አሊያ ግን ይሄኛውን ሳይገባችሁ ወደ ቀጣይ እንዳትሄዱ። እሺ ይሄን ከጨረሳችሁ እንግዲህ ክፍል 3 ነው የሚጠብቀን ማለት ነው። እዚህ ጋር እንደምታዩት ክፍል 3 ይላል እዚህ ጋር ክፍል 3 ይሄ ክፍል 3 ነው ማለት ነው። ስለዚህ ክፍል 3 ደግሞ አሁን የሚይዘው ክፍል 1 ከሀ እስከ ፐ፣ ክፍል 2 ከሁ እስከ ፑ፣ ክፍል 3 ደግሞ ከሂ እስከ ፒ ድረስ ይይዛል ማለት ነው። ስለዚህ እነሱን አብረን እንቆጥራለን ማለት ነው። እሺ የመጀመሪያው ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቲ ቺ ሂ ኒ ኚ ኢ ኪ ሂ ዊ ኢ ዚ ዢ ይ ዲ ጂ ጊ ጢ ጪ ጲ ጺ ጺ ፊ ፒ ይሆናል ማለት ነው። አሁን ከሂ እስከ ፒ ያለው ይሄን ይመስላል ማለት ነው። ከሂ እስከ ፒ ድረስ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቲ ቺ ሂ ኒ ኚ ኢ ኪ ሂ ዊ ኢ ዚ ዢ ይ ዲ ጂ ጊ ጢ ጪ ጲ ጺ ጺ ፊ ፒ ይሆናል ማለት ነው። አሁን ይሄን ከተረዳችሁ አሁን ደግሞ ምን ያህል እንደተረዳችሁት ከዚህ ውስጥ ማለት ነው ይሄኛውን በስነ ስርዓት ካያችሁት ወደ ቀጣይ ምን ያህል ተረዳችኋል የሚለውን ከዚህም ያለውን እንዲሁም ደግሞ እስከ ክፍል 1 ድረስ ያለውን ወደ ኋላ ተመልሰን ማለት ነው በአጠቃላይ እናያለን ማለት ነው። አሁን ደግሞ ከነዚህ ውስጥ የተመሰረቱትን ቃል እናያለን ማለት ነው። አሁን እዚህ ጋር እንደምታዩት ከክፍል 1 እስከ 3 የቃላት ምስረታ ያ ማለት ከክፍል 1ም 2ም 3ም ፊደሎች ሊኖሩ ይችላሉ ማለት ነው። ይሄን ብዬ ነው ሊኖሩ ይችላሉ ብዬ ነው ቀጣይ
ክፍል 3ን ስታነቡ ክፍል 1 እና ክፍል 2ን ሳታነቡ ሳይገባችሁ ወደዚህኛው እንዳታልፉ ያልኩትና አሁን እነዚህ ቀላል ናቸው ማለት ነው ከተረዳችሁ። ይቺ ማለት ጪ ጪ ጨ ጩ ጪ ደርሰናል ማለት ነው። ስለዚህ ጪ ይቺ ሆነች፣ ይቺ ጪ በአጠቃላይ ወጪ ወጪ ይሆናል ማለት ነው። ወጪ ወጪ የሚል ቃል ይሰጠናል ማለት ነው። እሺ ወደዚህ ስንመጣ ይቺ ማለት ሺ ሺ ይቺ ደግሞ ረ ሺ በአጠቃላይ ረሺ ይሆናል ማለት ነው። ይቺ ማናት ሚ ሚ ነች። ይቺነቱ ይቺ ለሚ ስለዚህ ለሚ የሚል ቃል ይሰጠናል ማለት ነው። እሺ እዚህ ጋር ስንመጣ ቀ አለች ቀሪ በአጠቃላይ ቀሪ ቀሪ ይሆናል ማለት ነው። እዚህ ጋር ደግሞ ስንመጣ ይቺ ማነች ሪ ነች። ከዛ ፈ አለች ፈሪ በአጠቃላይ ፈሪ ፈሪ የሚል ቃል ይሰጠናል ማለት ነው። እሺ እንዲሁም ደግሞ ከዚህ በተጨማሪ ደግሞ ሌሎችን ጨመር አድርገን እዚህ ጋር እናያለን ማለት ነው። እሺ የመጀመሪያ እዚህ ጋር ስንመጣ ጠጪ ይሄን አይተናል። ጠጪ ይሄኛው ደግሞ ከተን ሄሎ ሶል ወይ ምንድነው? እስቲ ማርያም በል እና እሺ ተሳካ። ዋናው መሳካቱ ነው። አቀልድ ዋዮ ዋዮ ወረፋት የምትይዝልንም በእናትህ ለዛሬ ሳምንት አይ እንደሚሆንማ ገምቻለሁ፣ ግን ያን ያህል ተሎ ይስተናገዳል ብዬ ነው እንጂ ማርያም በል ዋዮ 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 በቃ ውጭና ብዬ አሁን እራት ትመጣለህ እንዴ? እንዳይመሽባችኋ። እንትንስ በላይ መጣ በላይ መጣ። ኦኬ አብራችሁ ናችሁ? አይ በቃ እንደዛ ከሆነ ምግብ ብሉና በቃ ቀስ ብላችሁ ነው። ኧረ እባክህ ኧረ እንዴት ትጎዳላችሁ? ኦኬ ነው እንዴ? ኧረ እባክህ እንዳይሸጡት አንተ እንዴ! አንተ በስነ ስርዓት ጠብቀው እንዳያሳድርህ ደግሞ እስቲ ናና እስቲ እናወራለን ብለናል። አይ ምን ይጠቅማል? ኦኬ አይ ዞሮ እስቲ ይዘዋለሁ። እንዴት ምኑ ስልኩ ነው? አየ በቃ አየሽ፣ መልካም እሺ። እሺ እዚህ ጋር ስንቀጥል እዚህ ጋር ወጪ ብለናል። እዚህ ጋር ወጪ ይሆናል ማለት እዚህ ጋር ሰ አለች ሚ በአጠቃላይ ሰሚ ይቺ ሰነች ቀጣይ ሚ ማለት ነው። ይሄ አዲስ ነገር አይደለም ማለት ሲነበብ አሁን ሌላ ነገር እንዳይመስላችሁ። ሰ አለች ሚ አለች በአጠቃላይ ሰሚ ይሆናል ማለት ነው። በአጠቃላይ ይቺ ደግሞ ለሚ ይቺ አለች እናቺ ይለያያሉ እያስተዋላችሁ ለእናንተ እንዳይመሳሰልባችሁ ለሚ ይሆናል ማለት ነው። እሺ እዚህ ጋር ስንመጣ ዘጊ ይሆናል ማለት ነው። እዚህ ጋር ስንመጣ ጸሐፊ ይሆናል ማለት ነው። እሺ ወደዚህ ደግሞ ስንመጣ
ተቺ ይሄን አይተናል። ተቺ ይሆናል። ይሄኛው ስንመጣ ይሄኛው ፈሪ አይተናል። ፈናሪ ፈሪ ይሆናል ማለት። እሺ ቀጣይ ዘሪ 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 ይሆናል። ቀጣይ እዚህ ጋር መሪ መናሪ መሪ ይሆናል ማለት። እሺ ስንመጣ እዚህ ጋር ቀሪ ቀናሪ ቀሪ ይሆናል ማለት። ወደዚህ ስንመጣ ረሺ ሺ ረሺ ረሺ ይሆናል ማለት። ስለዚህ ከክፍል 1 እስከ ክፍል 3 ባሉት ፊደላት ይሄን አየን ማለት ነው። እና በአጠቃላይ ይሄን ይመስላል። አሁን እዚህ ጋር ያልገባችሁ ወይም ደግሞ አዲስ ነገር ካለ ተመለሱና እዩት። እስካሁን ካየነው ነገር ምንም አዲስ ነገር ስለሌለ ማለት ነው። ሙሉ ከክፍል 1 እስከ ክፍል 3 ካለው ውጭ ምንም የመጣ ነገር ስለሌለ ማለት ነው። ይሄን ሳታዩ ቀጣዩን ክፍል እንዳትጀምሩ ወይም ደግሞ ቪዲዮውን አቁሙና ተመለሱ። ክፍል 4 ስለሆነ ማለት ነው የሚቀጥለው። ይሄን እንግዲህ ከጨረሳችሁ ወደ ክፍል 4 ተሸጋገሩ። ክፍል 4 ይኸው ክፍል 4 እዚህ ጋር እንደምታዩት ክፍል 4 እዚህ ጋር ክፍል 4 ይላል ማለት ነው። ወይም ደግሞ ከሰባቱ ክፍል የአንደኛው ወይም ደግሞ የአራተኛው ይሆናል ማለት ነው። አሁን ደግሞ ከሀ እስከ ፓ ያለውን እናያለን ማለት ነው። ክፍል 4 ደግሞ ከሀ እስከ ፓ ያለውን የያዘ ስለሆነ ማለት ነው። እሺ እዚህ ጋር ስንመጣ ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ታ ቻ ሀ ና ኛ አ ካ ሀ ዋ አ ዛ ዣ ያ ዳ ጃ ጋ ጣ ጫ ጳ ጻ ጻ ፋ ፓ ይሆናል ማለት ነው። እና ክፍል 4 ፊደሎች እነዚህን ይመስላሉ ማለት ነው። አሁን ደግሞ ምን ያህል ተገንዝባችኋል የሚለውን በእነዚህ ወይም ደግሞ እነዚህንና ተጨማሪ ከዚህ በፊት ያሉትን በአንድ ላይ አዋህደን ማለት ነው። ይሄ ብቻ ሲሆን ትንሽ ጠበብ ይላል፣ ቀላል ይሆንባችኋል። ነገር ግን የማስታወስ እንትናችሁ ይጨምራል በአጠቃላይ ሲሆን ማለት ነው። ስለዚህ ይሄኛውን ደግማችሁ ቪዲዮውን እዩት። የዚህኛውን የራሱን ብቻ ማለት ከሀ እስከ ፓ ያለውን በስትክክል አጥኑና ወደ ቃል ምስረታ እንሄዳለን ማለት ነው። እሺ አሁን ቃል እንመሰርታለን ወይም ደግሞ የተመሰረቱትን ቃል በስትክክል እናነባለን ማለት ነው። እሺ እዚህ ላይ እንደምናየው ከክፍል 1 እስከ 4 የተመሰረቱ ቃላት ናቸው ማለት ነው እዚህ ጋር። እሺ እዚህ ጋር አሁን እያንዳንዱ ፊደል ከለየን እስካሁን ያለውን ይሄን ማንበብ ወይም ደግሞ እነዚህን መለየት አያቅተንም ማለት ነው። ስለዚህ ተከታተሉ። እሺ የመጀመሪያው በረሃ 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 ይሆናል ማለት ነው። እሺ እዚህ ጋር ስንመጣ ሰሃራ 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 ይሆናል ማለት ነው። እሺ ወደ ቀጣይ ስንመጣ ጠቃሚ 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 ይሆናል ማለት ነው። ቀጣይ ስንመጣ ሀበሻ 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 ይሆናል ማለት ነው። ወደዚህ ስንመጣ በረራ 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 ይሆናል ማለት ነው። እሺ ወደዚህ ስንመጣ ደረጃ ደረጃ ደረጃ። እሺ ወደዚህ ስንመጣ ጨረቃ 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 ይሆናል ማለት ነው። እሺ ቀጣይ ቃሪያ 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 ይሆናል ማለት ነው። እሺ ወደዚህ ስንመጣ መማሪያ 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 ይሆናል ማለት ነው። እሺ መጠጫ 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 መሸጫ 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 ይሆናል ማለት ነው። እዚህ አገዳ 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 ይሆናል ማለት ነው። ወቀሳ 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 ይሆናል ማለት ነው። እሺ እዚህ ጋር ፈዛዛ ፈዛዛ ፈዛዛ
ፈዛዛ ይሆናል ማለት ነው። ወከባ 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 ይሆናል ማለት ነው። እዚህ ጋር ከበባ 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 ይሆናል ማለት ነው። አበባ 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 ይሆናል ማለት ነው። እሺ እዚህ ጋር ገመዳ 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 ይሆናል ማለት ነው። አባተ 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 ይሆናል ማለት ነው። እሺ እዚህ ጋር ገለጻ 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 አፈላ 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 ይሆናል ማለት ነው። አተላ 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 ይሆናል ማለት ነው። እሺ ይሄኛው ደግሞ ይሄን ይመስላል ማለት ከአንድ እስከ አራት። አሁን ደግሞ ከመጀመሪያው እስከ አሁን ያሉትን በአጠቃላይ ያሉትን በማደራጀት ነው እነዚህ የተሰሩት ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ምንም አዲስ ነገር እዚህ ጋር አይኖርም፣ ምክንያቱም ያየነው ስለሆነ ማለት ከክፍል 1 እስከ 4 ባሉት ፊደል ብቻ ስለተሰሩ ይሄ ያየነው ነው ማለት ነው። ሌላ እንኳን ባታነቡ እስካሁን ያየነው ብቻ በቂ ስለሚሆን ማለት ነው። ስለዚህ ይሄን እንደዚህ አይተናል። አዲስ ነገር ካለ ወደ ኋላ ተመለሱና እዛው ይኖራል ማለት ነው። እዚህ ጋር አዲስ ፊደል ካለ አይተነዋል። ምንም ያላየነው ፊደል ሊኖር አይችልም እዚህ ጋር። ስለዚህ ይሄን ይመስላል ማለት ነው። ቀጣይ በሚቀጥለው ክፍል 4 ነው ይሄኛው። ስቴፕ እናድርገው 42